ድርሰት ነው። አባ ጊዮርጊስ ዘጋስጫ እንግዲህ በሰባት ቀናት ነው የከፋፈለው አርጋኖን የተሰኘውን የጸሎት መጽሐፍ። መጽሐፉን ሲጀምር ጸሎት እንግዲህ የጸሎት መጽሐፍ ነው፣ ግን ደግሞ ለየት ያለ ጸሎት አለው። ሁለት ጸሎቶች ያደርጋል። የመጀመሪያ የሚያደርገው ለራሱ ነው ከመጀመሩ በፊት መጽሐፉን። ሁለተኛ ደግሞ መጽሐፉን ለሚጸልዩ ሰዎች ጸሎት በማድረግ ይጀምራል። ለራሱ ሲጀምር በሶስት መንገድ ነው። አንደኛ እንደው ለእዝራ የገለጽክ ዕውቀትን የገለጽክ ጌታ ሆይ ይህንን የጸሎት መጽሐፍ እንድጽፈው ጥበብን ማስተዋልን ስጠኝ ብሎ ለራሱ ይጸልያል። ጀምሮ ከመተው አድነኝ ይላል። ምክንያቱም ሰው መጀመር ቀላል ነው፣ መፈጸም ነው የሚከብደውና ወጢንሰ እምኀበሰብ ይላል። መጀመር ከሰው ዘንድ ነው፣ ፍጻሜው ግን ከእግዚአብሔር ዘንድ ነው እና ያለ ረድኤተ እግዚአብሔር ምንም ነገር መጨረስ እንደማይቻል ስላስተዋለ እባክህን ይህን መጽሐፍ እንደጀመርኩ እንድጨርሰው አድርገኝ ይላል። ሌላው አባ ጊዮርጊስ በብዙ ድርሰቶቹ ላይ እንደምናገኘው ራሱን በዜማ ዕቃ ይመስላል። በአርጋኖን፣ በመሰንቆ፣ በበገና፣ በእንዚራ ይመስላል፣ በመለከት ይመስላል እና ራሱን እንደ መሳሪያ አድርጎ እባክህ በመንፈስ ቅዱስ መምቻ የልቤን መሰንቆ ምታልኝ እያለ ይለምናል። በሌላም ድርሰት በዚህ የሴብ ጸጋኪ በሚለውም ላይ በነቀል ቃለ ስብሐቱ ኪዮ ለአርጋኖን ህሊናዬ ይላል። የህሊናዬን አርጋኖን፣ የህሊናዬን መሰንቆ፣ የህሊናዬን በገና በመንፈስ መምቻ ምችው። ምን ትረባሁ ለመሰንቆ ጽሩ፣ ስራ የፈታ መሰንቆ የሚመታው ከሌለ ተሰቅሎ ምን ይጠቅማል ይላል። የተሰቀለ እንዚራስ የሚነፋው ከሌለ የሚመታው ከሌለ ምን ይጠቅማል ይላል እና ራሱን እንደ ዜማ ዕቃ ያደርግና መንፈስ ቅዱስን እንደ መምቻ እመቤታችንን ደግሞ እንደ ተጫዋቹን ያደርግና በመንፈስ ቅዱስ መምቻ ህሊናዬን ምታው፣ ህሊናዬን ምቹ እያለ ይጸልያል እና ድምፅ እንዳወጣ ምስጋና እንዳቀርብ በመንፈስ ቅዱስ መምቻ ሰውነቴን አነቃቃው ብሎ ይለምናል ወደ እግዚአብሔር። ይሄ ብዙ ቅዱሳን ልማድ ነው። በቋንቋቸውም በአገላለጻቸውም እጅግ ተመሳሳይ ከቅዱስ አባ ጊዮርጊስ ዘጋስጫ ጋር የሆኑ ሌሎች ቅዱሳንም እንዲህ ይላሉ። ለምሳሌ አባታችን ቅዱስ ኤፍሬም ሶርያዊ እንግዲህ ቋንቋው አገላለጹ ከአባ ጊዮርጊስ ጋር በጣም ይመሳሰላል። ሃርፕ ኦፍ ስፕሪት ወይም የመንፈስ በገና የሚባል ድርሰት አለው እና በዚያ ድርሰት ላይ እንደዚሁ የሚጀምረው ልክ እንደ አባ ጊዮርጊስ ራሱን እንደ ዜማ መሳሪያ አድርጎ ሰውነቱን ዕቃውን የሰውነት ዕቃውን ሕዋሳቱን እንዲመታለት እና ዜማ እንዲያወጣ እንዲያደርገው ነው እና አባ ጊዮርጊስ መጀመሪያ የሚጀምረው በዚህ ነው። ሁለተኛ ይህን የጸሎት መጽሐፍ ለሚጸልይ ሰው ደግሞ ይለምናል። ይህንን ጸሎት የሚያደርስን ሰው ይላል የሕይወትን እሳት በዳሰሱ እጆችሽ በረከት የተባረከ ይሁን ይላታል እመቤታችን። ይህንን አርጋኖን የሚደግመውን ሰው ባርኪው ይላል። በአንደበትሽ የተመረቀ ይሁን ይላል። ከዚያ ጸሎቱ እንደ ፈሪሳውያን ጸሎት እንግዲህ ፈሪሳውያን ጌታ ምን ይላል? በጸሎት ርዝመት እያሳበቡ የመበለቶችን ቤት የሚበሉ ናቸው ይላል እና ይህንን የአርጋኖን ጸሎት የሚጸልይ ሰው እንደ ፈሪሳውያን ጸሎት አይሆንበት ብሎ ለሚጸልየው ሰው ደግሞ አባ ጊዮርጊስ ይጸልያል። ለሚያደርሰው ሰው መርቂው፣ ባርኪው፣ በአንደበትሽ የተመረቀ በእጆችሽ የተባረከ ይሁን ካለ በኋላ ጸሎቱን አንድ ሕፃን ልጅ በአባቱ ጆሮ ሲናገር፣ አንድ ሕፃን ልጅ ለምሳሌ አንድ ልጅ ያለው አባት ቢኖር ልጁ መጥቶ በጆሮ በለሆሳስ በቀስ ብሎ አባዬ ብሎ ሲያናግረው በጣም በፍቅር ነው የሚሰማው እና ይህንን አርጋኖን የተባለ ጸሎት የሚጸልየውን ሰው እግዚአብሔር ልጁን እንደሚሰማ ሕፃን ይስማው ይላል እና አባ ጊዮርጊስ በዚህ መሰረት ነው የሚጀምረው። አርጋኖን በእውነት ለመናገር የጸሎት መጽሐፍ ብቻ አይደለም፣ የነገረ መለኮት መጽሐፍ ነው። በጣም ብዙ ነገሮች አሉት። ይህንን የምንመለከተው በዚህ መጽሐፍ ላይ ነገረ ማርያም አለ፣ ነገረ ክርስቶስ አለ፣ ምስጢረ ስጋዌ አለ፣ ምስጢረ ሥላሴ አለ፣ የብሉይ ኪዳን ትርጓሜ አለ፣ የንስሐ የጸሎት መጽሐፍ ነው። መጽሐፍ ቅዱስን ወደ ጸሎት የቀየረ መጽሐፍ ነው ማለት ነው እና እንግዲህ አርጋኖን በዚህ መልኩ ነው የምንመለከተው። የመጀመሪያው ነገር ነገረ ክርስቶስ ያለበት መጽሐፍ ነው። በመጽሐፍ አርጋኖን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እና በአጠቃላይ ደግሞ ስለ ምስጢረ ሥላሴ በሰፊው የተነገረበት መጽሐፍ ነው። ምስጢረ ሥላሴን በተመለከተ የክርስቶስን ሁለት ልደት በመናገር ይጀምራል አባ ጊዮርጊስ። ልደት ቀዳማዊ ታወቀ በዳህራዊ ልደት፣ የቀደመው ልደት በኋለኛው ልደት ታወቀ ብሎ ቅድመ ዓለም ከአብ የተወለደውና ማይከለ ዘመን ከመቤታችን የተወለደውን ልደት ያነጻጽራል። የላይኛውና የታችኛው ልደት ይለዋል። ሰማያዊና ምድራዊ፣ የላይኛው ከእሳት የተገኘ ልደት ነው፣ የታችኛው ከሴት የተገኘ ልደት ነው እያለ እያነጻጸረ የክርስቶስን ልደት ከአብ የተወለደውን እና በኋላ ደግሞ ከመቤታችን የተወለደውን ይናገራል። የፊተኛውን ሳልደርስበት አመሰገንኩት ይላል።
ከአብ የተወለደው ልደት ብዙም ሳይገባኝ ነው ሳመሰግነው የነበረው። የኋለኛውን ግን በአብራከ ልቡናዬ ሰግጄ በልቡናዬ ጉልበት ሰግጄ እጅ ነሳሁት ይላል። ከድንግል ከተወለድኩ ወዲህ ይላል ከአብ የመወለድህ ሃይማኖት ተገለጠልን ይላል። ከአብ እንዴት እንደተወለድክ አይገባንም ነበር። በኋላ ከልቡናዬ ሰግጄ በልቡናዬ ጉልበት ሰግጄ እጅ ነሳሁት ይላል። ከድንግል ከተወለድኩ ወዲህ ይላል ከአብ የመወለድህ ሃይማኖት ተገለጠልን ይላል። ከአብ እንዴት እንደተወለድክ አይገባንም ነበር። በኋላ በተወለድከው ልደት ግን ከአብ የመወለድህ ሃይማኖት ተገለጠልን ይልና እግዚአብሔር በይሁዳ ታወቀ የሚለውን የዳዊት መዝሙር ጠቅሶ ከይሁዳ ነገድ ከይሁዳ ወገን ከሆነች ከድንግል ማርያም በተወለደ ጊዜ ነው ያወቅነው ብሎ ምስጢረ ሥላሴን በደንብ ይናገራል። ነገረ መንፈስ ቅዱስም በአርጋኖን መጽሐፍ ላይ አለ። ስለ መንፈስ ቅዱስ በተለይ በቅዳሜ ባለው ክፍል የአርጋኖን ክፍል ላይ ስለ መንፈስ ቅዱስ በሰፊው ይናገራል። ለየት ያሉ ምስጢራትም አንስቷል። ለምሳሌ መንፈስ ቅዱስን እፍ ብሎ በንፋት ጌታችን በሐዋርያት ላይ አሳድሮ ነበር እና በኋላ ደግሞ በ50ኛው ቀን ጰራቅሊጦስን ልኮላቸዋል። አባ ጊዮርጊስ ምን ይላል? መጀመሪያ እነሱ ተቀበሉ ብለህ መንፈስ ቅዱስን ልከህላቸው ነበር፣ ግን መንፈስ ቅዱስ ከአብና ከወልድ የተለየ አካል ያለው መሆኑን ለማስረዳት ስትል ደግሞ በ50ኛው ቀን ልክላቸዋለሁ አልክ። እፍ በማለት ብቻ ሰጥታቸው ቢሆን ኖሮ የተለየ አካል ያለው መሆኑን አይገልጽም ነበርና ይህን ለማስረዳት በ50ኛው ቀን ልካህል መንፈስ ቅዱስን ብሎ ምስጢረ ሥላሴን አብን፣ ወልድን፣ መንፈስ ቅዱስን በሰፊው ያነሳል ማለት ነው አባ ጊዮርጊስ። የመጀመሪያው በመጽሐፈ አርጋኖን የምናገኘው ምስጢረ ሥላሴን ነው። እንግዲህ መጽሐፈ አርጋኖን ነገረ ክርስቶስ በሰፊው የተተነተነበት መጽሐፍ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በመጽሐፈ አርጋኖን በብዙ መልኩ ተጠቅሷል። ከስሙ ብንጀምር በብዙ ስሞች ጠርቶታል። ጌታ፣ መድኃኒት፣ የዳዊት አምላክ፣ የመሥዋዕት በግ፣ በግና ካህን፣ ሊቀ ካህናት፣ የምህረት መፍሰሻ፣ ቃል፣ አማኑኤል፣ የቅዱሳን መዓዛ፣ የዓለም ንጉሥ፣ ሰማያዊ ኮከብ በብዙ ስሞች ጠርቶታል። እንግዲህ እግዚአብሔር ስሙ ብዙ ነው፣ የክርስቶስ ስሙ ብዙ ነው እና በብዙ ስሞች ጠርቶታል። ከስም አጠራሩ ብንጀምር ማለት ነው። ከዚያ ውጪ በመጽሐፈ አርጋኖን ጌታችን መድኃኒታችን ኢየሱስ ክርስቶስ ያልተጠራበት ገጽ የለም። በሁሉም ገጽ ላይ ተነስቷል። እመቤታችን በተመሰገነችበት ቦታ ሁሉ ልጅሽ የሚለው ነገር አለ። አያይዞ ነው የወላዲት አምላክ ምስጋና ከክርስቶስ ጋር አምልቶ አስፍቶ የደረሰው። ሌላው የአምላካችን የኢየሱስ ክርስቶስን ማዳን እና የክርስቶስን ደሙን ማፍሰሱን አባ ጊዮርጊስ በሰፊው ተናግሯል። ለምሳሌ እንግዲህ አባ ጊዮርጊስ የማነጻጸር ዘይቤ ይጠቀማል። የፓራዶክስ የሚባለውን አካሄድ በጣም በድርሰቶቹ ላይ እናገኛለን። ለምሳሌ ክርስቶስን ደም ሲገልጸው የተናገረበት እጅግ የተዋበ መንገድ ነው። ይህ ደም ይላል የክርስቶስ ደም እውነተኛ ደም ነው ካለ በኋላ ከብዙ ነቢያትና ቅዱሳን ደም ጋር የክርስቶስን ደም ያነጻጽረዋል እና የሌሎቹ ደም የጠቀመኝ የለም እያለ የሚገልጽበት አካሄድ አለ። ለምሳሌ እንደ አቤል በግፍ ደሙ ፈሷል፣ ግን የአቤል ደም ለእኔ የጠቀመኝ ነገር የለም፣ ፈሶን የቀረው ባይሆን የአቤል ደም ወንድሙን ይከስ ነበር ይላል። ቃየልን ይከስ ነበረ። የክርስቶስ ደም ግን የሚከስ አይደለም፣ ይቅርታን የሚሰጥ ደም ነው ይላል። የናቡቴ ደም በግፍ የፈሰሰው የናቡቴ ደም በርስቱ ላይ በግፍ የፈሰሰው የናቡቴ ደም ይከስ ነበረ። የክርስቶስ ደም ግን የሚከስ ደም አይደለም። አሮንና ልጆቹ ይሰዋቸው የነበሩ የብዙ በጎችና ላሞች ደም አለ፣ የፈሰሰ ደም። የክርስቶስ ደም ግን እንደዚህ አይደለም፣ የዓለምን ኃጢአት የሚያስወግድ ደም ነው። የሁሉ ደም ፈሰሰ አልጠቀመኝም። የብዙ ቅዱሳንን ደም ካነጻጸረ በኋላ በመጨረሻ ምን ይላል? ይህ ደም ይላል የክርስቶስን ደም ሲገልጸው ዘወትር የሚቀዳ ፈሳሽነቱ የማይደርቅ ደም ነው ይላል። የአቤል የናቡቴ የሌሎች እንስሳት ደም አንዴ ፈሶ ያበቃለት ነው። የክርስቶስ ደም ግን ፈሳሽነቱ የማይደርቅ ደም ነው። ይህ ደም የእኔ ዋጋ የዕዳይም ከፋይ የሆነ ደም ነው ብሎ ስለ ክርስቶስ ደም ይናገራል። ሌላው በንጽጽር ከነቢያቱ ጋር የክርስቶስን ማዳን ደግሞ ያነጻጽረዋል። ሁሉም ራሳቸውን ያዳኑት ይላል። ኖህ ከጥፋት ውሃ ራሱና ቤተሰቡን አዳነ። ሄኖክም ቢሰወር ለራሱ ነው ይላል። ሙሴም ለራሱ ነው። ኢያሱም ፀሐይ ቢያቆም ለራሱና ለወገኖቹ ብቻ ነው። ቢሞቱ ሞታቸው አልጠቀመኝም፣ የልጅሽ ሞት ግን ከሞት አዳነኝ ብሎ የልጅሽ ደም መፍሰስ ከንቱ እንዳይሆን እባክሽን ስለ እኔ ለምኝ እያለ የወላዲት አምላክ የድንግል ማርያምን የልጇን ደም መፍሰስ የልጇን መከራ አነጻጽሮ የልጅሽ ደም መፍሰስ ከንቱ እንዳይሆን በምልጃሽ አስቢኝ በጸሎትሽ ብሎ በዚህ ነገረ ክርስቶስን በሰፊው ይተነትናል ማለት ነው አባ ጊዮርጊስ አርጋኖን በተባለው ድርሰቱ። ሌላው እንግዲህ ነገረ ክርስቶስን በሰፊው የተነተነው አባ ጊዮርጊስ በዚህ ድርሰቱ ላይ የጌታን ልደት የጌታን ስደት በሰፊው ተንትኗል።
አባ ጊዮርጊስ የክርስቶስ ልደት ሲናገር መጀመሪያ 3 ልደቶችን ያነሳል። ለእኔ ያልጠቀሙ ልደቶች እንግዲህ ቅድም እንዳልኩት አባ ጊዮርጊስ የንጽጽር ዘይቤ ያለውና 3 ልደቶች ይላል። አዳም ከመሬት የተወለደው ልደት፣ ሔዋን ከአዳም ጎን የተወለደችው ልደትና ቃየል ደግሞ ከአዳምና ሔዋን የተወለዱት ልደት አለ ይላል። የአዳም ከመሬት መወለድ፣ የሔዋን መወለድና የቃየል መወለድ ምንም አልጠቀመኝም ይላል። የቃየል መወለድ እንደውም ራሱንም አልጠቀመም እንኳን እኔን ይላል። የአንቺ ልጅ ግን የልጅሽ ልደት ግን ሁላችንን የሰው ልጅን ያዳነ ልደት ነው ብሎ ያነጻጽራል። ከዛ የክርስቶስ ልደት በጣም ያደንቃል በብዙ መንገድ። አንደኛ የእግዚአብሔር ልጅ ለራሱ አዲስ ልደት አደረገ ይላል። እሳት በሴት ማኅፀን ተወሰነ፣ በድንግል ብላቴና ሆድ ብሩህ መብረቅ ተቻለ ብሎ ያደንቃል። 3ቱን ደጆች ያልከፈተ የአብን ልጅ ያደንቃለሁ ይላል። ከድንግል ሲወለድ የድንግልናዋን ማኅተም አልከፈተም። ከመቃብር ሲወጣ የመቃብሩን ማኅተም አልከፈተም። ወደ ሐዋርያት ገብቶ ሲያጽናናቸው ደግሞ በዝግ ቤት ሳሉ የተዘጋውን ደጅ አልከፈተም። 3ቱን ደጅ ያልከፈተ የአብን ልጅ አደንቃለሁ ብሎ 3 ልደቶችን 3 ደጅ መክፈትን በሰፊው ይናገራል። ሌላው አባ ጊዮርጊስ የክርስቶስን ልደት በድርሰቱ ሲያደንቅ ቤተልሔም የነበረውን ሁኔታ በሰፊው አይቶታል። በአይነ ህሊናው ማለት ነው። የልደቱን ትዕይንት ማለት ነው ክስተት አይቶታል። አንደኛ የአንበሳ ደቦልን ይላል በግ ታቅፋው ተመልከቱ ይላል። ድንግል ማርያምን በግ ይላታል፣ የአንበሳ ደቦል ይለዋል ክርስቶስን። ታቅፋው ተመልከቱ፣ ከድንግል ሴት ጡት ወተት ተገኘ ይላል። በበረትም ለድሆች ልጅ የሰማይ ሰራዊት ሰገዱ። በአባትህ ቀኝ የተቀመጥክ ስትሆን በታችኛው ዓለም በጭኗ ላይ አድርጋ አቀፈችህ ብሎ የእመቤታችንን ክርስቶስን መውለዷን እንዴት ቻለችው የሚለውን በሰፊ ይመለከታል። ከዚያ በኋላ በረት ውስጥ ይገባል አባ ጊዮርጊስ በጸሎቱ በአይነ ህሊናው። ስርዓተ ሰማይ ተሰራ በምድር፣ የሰማይ ስርዓት በምድር ተሰራ፣ በረቱ እንደ ሰማይ ሆነ ይላል። የቤተልሔም በረት ሰማይ ሆነ ካለ በኋላ በረቱን ሰማይ፣ ፀሐይ ደግሞ ክርስቶስ፣ ከዋክብት መላእክት ናቸው ይላል። 40ቱ እንስሳ ደግሞ በሰማይ ጸወርተ መንበር የምንላቸው የእግዚአብሔር ዙፋን የሚሸከሙ 4ቱን እንስሳት ደግሞ አህያና ላም ዮሴፍና ሰሎሜ ያደርጋቸዋል ማለት ነው። እና በዛ በረት ውስጥ የሰማይ ስርዓት ተሰራ። ምን ነው ያንን ሄጄ ለመሳለም ማን በፈቀደልኝ? ጥላዋ ያረፈበትን እስመው ዘንድ ገሊላዊት ብላቴና የተራመደችበትን ሄጄ ከተል ዘንድ ማን በፈቀደልኝ ብሎ ቤተልሔምን በረቱን በአይነ ህሊናው ይስልና መጨረሻ ላይ ግን አይ እኔ እዛ ከተገኙት ሰዎች አላንስም ይላል። ያኔ ባልኖርም ያን ጊዜ ካሉት በሐሳቤ ግን እንዳለው አድርጌያለሁና ሳያዩ ያመኑ ብፁዓን ናቸው እንደተባለ እኔ ብፁዕ ነኝ፣ ባልኖርም እንደኖርኩ አድርጌ አስባለሁ ብሎ አባ ጊዮርጊስ በጸሎቱ ወደ ቤተልሔም ይወስደናል። ሌላው የጌታንም ስደት እንደዚሁ ያስበዋል። እመቤታችን የተወደደ ልጇን ይዛ የተሰደደችውን ሄሮድስ ያሳደዳትን ስደት በሰፊው ተንትኖታል በአርጋኖን ድርሰቱ። ሄሮድስ ነፋስን በቤት ውስጥ ሊዘጋ ሞከረ ይላል። ሰው ነፋስ እንዴት ሊጨብጥ ይችላል? ፀሐይን በእጁ ሊጨብጥ ሞከረ። ፀሐይን ማን ይጨብጣል ይላል። ከዚያ እመቤታችንን ስደቱን አንስቶ ይለምናታል። መንገድ በመሄድ በደከሙ እግሮችሽ ማልድሻለሁ ይላል። በአዳም ላይ መንፈሳዊ ሕይወት ያሳደረውን እፍ ያለበትን አምላክ በሳሙ ከንፈሮች ተመልከቱ እንዴት እንደሚያነጻጽረው። አዳም ላይ እፍ ያለበትን አንቺ ፊቱን ስመሸዋል። እፍ ባለበት ኃይሉ አምላካዊ ኃይሉ ሰው ሆኖ አንቺ ደግሞ አቅፈሸዋልና በዚህ ለምንሻለሁ ይላል። ክርስቶስን በሰፊው በጥልቀት ይተነትናል ማለት ነው። እና የእመቤታችን ምስጋና መጽሐፍ ይሁን እንጂ ነገረ ክርስቶስ በሰፊው የተተነተነበት መጽሐፈ አርጋኖን ነው። እና በቀጣይ ክፍል ደግሞ ነገረ ማርያምንና ሌሎች ነገሮችን እንዴት በአርጋኖን መጽሐፍ ላይ እንደገለጸ እንመለከታለን። የዚያ ሰው ይበል።